በዚሁ ሪቫይቫል በዚሁ ሳት እንድትሄዱ ኃይል ተቀብላችሁ እርስ በርስ እጅ ያወጣችሁ የጌታ ሐሳብ ውስጣችሁ ያለውን እንደ ድሮ እንደ ሐዋርያት ጊዜ ዝም ብሎ አንድ ሰው ብቻ ያወራ። ስለዚህ እንደዛ ትምህርት ስላልሆነ ከዚህ በኋላ ትምህርት አይደለም፣ ትምህርት ነገ እንቀጥላለን። ስለዚህ ውስጣችሁ ያለውን ጸጋ እርስ በርስ ተከፋፈሉ፣ አንዳችሁ አንዱን አበርቱ፣ በቃ አበረታቱ። ያንን አገልግሎት ታገለግላላችሁ ማለት ነው። ትንሽ ረፍት ውሰዱና ገብታችሁ እንደዛ አድርጉ። ራት ስትወጡ ወይ ትበላላችሁ፣ በዛ ማድረግ ወይ በልታችሁ መግባት ትችላላችሁ። ተባረኩ።